እንኳን ደህና መጣችሁ ወደ ሀብቴ ቲዩብ። ሰብስክራይብ፣ ላይክ፣ ሼር አድርጉ ውድ ቤተሰብ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ እላለሁ። እንግዲህ ዛሬ በኖላዊ ድራማ በክፍል 41 መተናል ማለት ነው። ለዚህ ቻናል እንግዲህ አዲስ ሆናችሁ በቅድሚያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ኖላዊ ድራማ እጅጉን በጣም እንግዲህ እያጓጓና እጅጉን በጣም ሲናፈቅ የነበረው ፓርት ላይ ደርሷል ማለት ነው። ሀና ፎቶዋን እንግዲህ አይተዋለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ዛሬ እንግዲህ በኖላዊ ድራማ በክፍል 41 እጅጉን በጣም የሚገራርሙ ነገሮችን ተመልክተናል። ሰላምዬ እጅጉን በጣም ምርጥና መልካም ሰው ሆና እየተመለከትናት ነው። ሀናን ለማገዝና ለመርዳት እጅጉን በጣም ጠብር ግፍ ስትልም ተመልክተናታል። በሌላ በኩል እንግዲህ አሲርም እንደዚሁ የሀናን አባት ለማገዝ ደፋ ቀና እያለም ይገኛል። ሀናም እንግዲህ በሀሳብና በጭንቀት ውስጥ ተቀምጣለች። ከምንም በላይ ደግሞ በጣም የሚያሳስበው ነገር የሀና መስቀልና ፎቶ ተዘርፈዋል። መቼም ጠላት ከሩቅ አይመጣምና ከቅርብ ነውና ተምቹ እንግዲህ በአሲር ምክንያት ወደ እነሱ ቤት ይጓዝና እንግዲህ በወይዘሮ ባዩሽ ምክንያት እንግዲህ ፎቶና መስቀሏን እንድትዘርፍ ተደርጋለች ማለት ነው። ነገር ግን ባዩሽ ሀና የወይዘሮ ሜላት ልጅ መሆኗን በምን አወቀችና እንዴት ደረሰችባት? ይህ ፓርት ለእኔ ግልጽ አልሆነልኝም ማለት ነው። የገባችሁ በኮሜንት ሀሳብ አስተያየታችሁን አስቀምጡ። እናም እንግዲህ ሌባና ሌቦች እንግዲህ ተቀባብለው የሀናን ፎቶና መስቀል ከአባቷ እንግዲህ አባትየው በማያውቅበት ምክንያት ልጆቼ እያለ ፊደል እያስቆጠረ እያስተማራቸው ሲርባቸው እያካፈለ እያጎረሳቸው እንግዲህ አቶ ኖላዊ ተዘርፈዋል በማያውቁበት መንገድ ማለት ነው። እንግዲህ ሀና ባልጠበቀችው መንገድ እንግዲህ መስቀሏን ሀሴት ወይንም እርግብ የምትባለው የወይዘሮ ሜላት ልጅ ነኝ ብላ የገባችው ላይ ታገኘዋለች። ሀንዬም እጅግ በጣም እያሳሰባት እንግዲህ ቤቱን ብርቁስቁስ አርጋም ስራ ቦታም ሆነ በየክላሱ እየዞረች እንግዲህ ስትፈልግም ነበረ። ይህ ደግሞ ሀንዬን እንግዲህ ሌባ ለማስባልም እንግዲህ አስችሏታል ማለት ነው። ሀሴት ወይንም እርግብ እንግዲህ የወይዘሮ ሜላት ልጅ ነኝ ብላ የገባችው ሀናን ማስጠንቀቂያም እየሰጠቻት ነው፣ እየዛተችባትም ነው። አርፈሽ ስራሽን ስሪ ካለበለዛ ግን እዚህ ቤት እድሜሽ አጭር ነው ስትላትም ተመልክተናል። ለወይዘሮ ሜላትም እንግዲህ ሀሴትን እንግዲህ ሁኔታዋን ትነግራታለች ማለት ነው። ወይዘሮ ሜላትም ሀሴትን በደንብ አርጋ እየተከታተለቻት ነው። እናም እንግዲህ ስትጠይቃትም ነበረ እንግዲህ ሀሴት ሀና በትህትና ስታናግራት ጥሩ መልስ አትሰጣትም። አመናጭቃ እጅጉን በጣም የሌለ ባህሪ ነው የምታሳያት እና እንደው ሁለ ነገሯ ፍየል ከመድረሷ ቅጠል መበጠሷ ነው። ይህ ማለት ደግሞ አሁን ላይ እርግብ እያሳየች ያለችው ካራክተር የበፊት የሰላምን ማንነት ነው። ሰላም በፊት እንደዚህ ነበረች። አሁን ነው ደግ፣ ጨዋ፣ ትክክለኛ ሰው ሁና ሰው አክባሪ፣ እናቷን ወዳጅ እንዲሁም ደግሞ ለሀና ምርጥ ጓደኛ ሁና የሀናን አባት ቤት ድረስ ሄዳ እንግዲህ እስከ ማየት ደርሳለች። በፊት ግን እንግዲህ ሰላምዬን እንደምናያትና እንደምናውቃት ለሀና ያላት አመለካከት ለእናቷ ለቤቱ በሙሉ አጠቃላይ ጥሩ አልነበረችም። አሁን ላይ እንግዲህ እርግብ የሰላምን ካራክተር ይዛ ነው የሰላምን ባህሪ ይዛ ነው እዛ ቤት ውስጥ የተከሰተችው። ይህም ማለት ደግሞ በደንብ አድርጋ ጽናትና ምርምር ተደርጎበት ታስቦበት ታቅዶበት ምቀኛ ከሩቅ አይመጣምና ባዩሽ እንግዲህ በወይዘሮ ሜላት ሀብት ንብረት የኑሮ ደረጃ እጅጉን በጣም ትቀናለች። ነገራቶቹን እንግዲህ አቀነባብራ በደካማ ጎኗ ያውም በልጇ ናፍቆት እንግብግብ እያለች እንግዲህ በኖረችበት በዛ ፓርት ነው ገብታ ወይዘሮ ባዩሽ ሜላትን እንግዲህ የእሷ ልጅ ያልሆነችውን ልጅሽ ነች በማለት የተቀነባበረ ነገር አድርጋለች ማለት ነው። ይህ የማይፈታ እንቆቅልሽ ነው ለጊዜው። ነገር ግን አሁን ላይ ሀና እንግዲህ
መስቀሉን ለማግኘት እጅጉን በጣም ጣሪያ ግድግዳው ሳይቀራት ሳጥኖቹ ሳይቀራት በየክላሱ እየገባች እንግዲህ ትፈልጋለች። ሰው ሲደርስባት ትደናበራለች። የሀና ባህሪ ሰው ሲደርስባት የመደናበር ባህሪ ያላት። ይህንን ባህሪዋን ደግሞ ሰላም እየጠንቅቃ ታውቃለች። ከዚህ በፊት እንግዲህ እርግብ ለሰላም ስትነግራት ይሄ ትክክል አይደለም ሀና፣ ይህ ባህሪዋ ነው፣ ሌባ እንኳን አይደለችም በማለት እንግዲህ ሀናን ከራሳቸው በላይ አብልጠው ያምኗታል። ሀናን እንደሚያምኗት ራሳቸውን አያምኑም። በተለይ ምናሴና ሰላምዬ ማለት ነው። ወይዘሮ ሜላት ግን ካየችውም እና ካጋጠሟት አንጻር እጅጉን በጣም ግራ ተጋብቷታል። ግን ነገራቶቹን በተለያዩ መንገድም አቅጣጫዎችም ተመልክታቸዋለች። በአንድ ሳይድ ግን አላየቻትም። ብትሰርቅም እኮ የምትሰርቅበት ምክንያት አላትም በማለት እጅጉን በጣም ደስ በሚል መንገድ ነበር ስታያት የነበረው። ለሀና ያላት ፍቅር ወይዘሮ ሜላት ሀና እንደው አይበልና ብትሰርቅ ራሱ የሆነ አስገዳጅ ነገር ደርሶባት ነው በሚል ነገር ነው ተርጉማ የሚያየ ነው። ይህ እንግዲህ እጅጉን በጣም ለሀና ያላትን ፍቅር አክብሮትን ያሳያል። እናም እንግዲህ ከሰላም ጋር ከዚህ በፊትም ሲያወሩ ነበረ። ለምንድን ግን አባቷን አናሳክምላትም? እኔ እኮ ሰላምዬ ማሳከም እኮ አቅቶኝ አይደለም፣ ግን አባቷን አሳክሚላት ከዳነ ጥርግ ብለው ወደ ደሴ ስለሚሄዱ ሀና እንድትርቀኝ አልፈልግም ስትልም እንግዲህ ወይዘሮ ሜላት ተናግራለች ማለት ነው ከዚህ በፊት። እናም እንግዲህ ዛሬ ክላሷ ገብታ የወይዘሮ ሜላትን ሳጥን ከፋፍታ ስትመለከት ከኋላ እንግዲህ ወይዘሮ ሜላት ይደርሱባታል። ኮስተር ብለው ቆስጠን ብለው ጠየቋት። ከዚህ በፊትም እርግብ ስላስጠነቀቀቻት ማለት ነው። እናም እንግዲህ ምን እያረግሽ ነው ስትላት ምን እያረግኩ ነው ብላ እንግዲህ ሀናም ተደነባብራ መደነባበሯን ቀጠለች። በስተመጨረሻም እንግዲህ እባክሽን ተረጋጊ በማለት ወይዘሮ ሀና ጥያቄውን ከመጠየቃቸው ይልቅ ሀናን ለማረጋጋት ሞከሩ። እናም ግን መጨረሻ ላይ የሀሴትን ፎቶ ማየት ፈልጌ ነው የሆነ ብቻ ትኩረት መስጠት ፈለግኩኝ ሀሴት ከመጣች ጀምሮ እያለችም እንግዲህ ተመልክተናታል። ወይዘሮ ሜላትም ታዲያ ለምን ለኔ አትነግሪኝም? እኔ እኮ ሰላምዬ ስትረብሸኝና ስታስቸግረኝ ነው ከዚህ ከፊት ለፊት አንስቼ የቆለፍኩት፣ ብትነግሪኝ ኑሮ እኮ አሳይሽ ነበር በማለትም እንግዲህ ሀና ወይዘሮ ሜላት እንግዲህ ለሀና የሀሴትን ፎቶ በድግ አድርገው እስኪያት እንዴት እንደምታምር እንዴት እንደምታሳሳ የኔ ልዕልት እያለች እንግዲህ ፎቶውን ለሀና አሳየቻት። ሀናም ፎቶውን አይታ ምን ጉድ ነው አምላኬ እያለች ወደ ፈጣሪዋም እንግዲህ ስትማጸን በመሀል እንግዲህ ስልክም ተደውሎባት ሀንዬ አሲር እንግዲህ አሲር ስልክ ደውሎ ለሀና አባዬ ምን ሆነ በማለት በጣም ተደናብራና ተደናግጣ ከዛ ቤት ወጥታለች ማለት ነው። ከዛ በፊት እንግዲህ ወይዘሮ ባዩሽ እንግዲህ ከወይዘሮ ሜላት ብር ትፈልጋለች እና እናም እንግዲህ ያንን መስቀልና ፎቶ የአሲር ጓደኛ ነበር፣ ያው ሌባ ስለሆነ በባዩሽ በኩልም ደግሞ እንደዙ የምታውቀው ሌባ ስላለ ሌቦችና ሌቦች ተቀባብለው ዘረፋ አካሂደዋል እነ ሀንዬና የሀና አባት በማያውቁበት መንገድ። ሰላምን በአንድ በኩል እንግዲህ የሀናን አባት ለመርዳት በአሲር በኩል ደፋ ቀና ስትል ተመልክተናታል። የብርም ድጋፍ አድርጋለች። ተምቹም እንግዲህ የሀናን መስቀልና ፎቶ ይዞ ሄዶ በመስጠት ብር አግኝቷል። 30,000 ብር እንግዲህ ለአሲር ይሰጠዋል። በእጅ አዙር እንደማለት ነው። ፎቶቸውንና መስቀላቸውን ሽጦ ብር እንግዲህ ለሀና አባት ማሳከሚያ በሚለው ድጋፍ አድርጓል። ብሩ ከየት መጣ የሚባል ጥያቄም ይመጣል። ነገር ግን አሲር ስልክ የደወለው የሀና አባት ታመው በድንገት ሐኪም ቤት ገብተው ነው ወይንስ ብሩ ሞላ ሕክምናውን ይጀምር ብሎ ሊያበስራት ይሆን የደወለላት? ይህ እንግዲህ ለሁላችንም ጥያቄ ነው። በቀጣይ ክፍል የምናየው ይሆናል ማለት ነው። እንግዲህ ባዩሽ እጅጉን በጣም በሚያሳዝን ሁኔታ ምርጥ ጓደኛዋ መስላ ገብታ እጅጉን በጣም በሚያሳዝን ሁኔታ እንግዲህ አፈቅቤ ልበ ጩቤ ሆና እንግዲህ ወይዘሮ ሜላትን ቀርባትም የእሷ ልጅ ያልሆነችውም ልጅሽ ብላም እንግዲህ ነገራቶችን ሁሉም ነገር በባዩሽ በኩል እንደተቀነባበረ ተመልክተናል ማለት ነው። ከእንደዚህ አይነት ጓደኛ ያርቀን፣ ይጠብቀን፣ ይሰውረን እያልኩኝ እንግዲህ ለዛሬ የነበረን ቆይታ የክፍል 41 የኖላዊ ድራማ እዚህ ላይ ተጠናቋል ማለት ነው። ቀጣይ ክፍልስ ሀና ፎቶዋን አይተዋለች። ነገር ግን ተደናግጣ
ስልክ ስለተደወለላት ሄዳለች ወደ ቤቷ። ይሄ ፎቶ ስታየው እንግዲህ ሀና የነ ምናሴና የሰላምዬ እህት መሆኗን እንዲሁም ደግሞ የወይዘሮ ሚላት ትክክለኛ ልጅ መሆኗን ታውቅ ይሆን? ይሄ እንግዲህ የሀና በቀጣይ ክፍል የምናየው ፓርት ነው ብዬ አስባለሁ። እስከዛው ውድና የተከበራችሁ ቤተሰብ በቀጣይ ክፍል እስክንገናኝ ድረስ እንግዲህ ቸር ሰንብቱልን። አጓጊ ፓርት ላይ ደርሰናል። ላይክ ሼር አይረሳ ቤተሰብ